يا كبير. አሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ቤተሰቦች እንግዲህ ይሄው ይሄን ይመስላል። እኛ ቀያችን ያለ ታምር ማለት ነው። ምድራችን ይሄን ይመስላል። ታምር አሁን አዲስ ሽቶልናል። ከዛ ይሄው ይሄ ያለ ግቢያችን ይሄ ታጥር ውጭ ነው። የት እየሄድኩ ይመስላችኋል? አሁን እኔ ልጎበኘው ነው። በቃ ያው አሁን ፈቷን ሺ ብላኝ ፈቷን ስቼ ባልቴቴ ላሳይ ማለት ነው። ይህን ይመስላል። ታያለሽ እያልሽ ሪካርድ ታደርጊያለሽ እያወራሽ የምትፈልጊውን ነገር ማለት ነው። ቴዋ ከዛ ይኸው ይሄ አሁን ፎቶ ስለሆነ ነው የተገተረው። ይሄ ፎቶ ያነሳሁት ነው። ችግር የለውም። የቪዲዮ ይዞራል ማለት ነው። የቪዲዮ ዞር እኔ ሪካርድ ያደረኩበት እዛ እያልሽ እስከመጨረሻው የምታወሪውን ነገር ታወሪያለሽ። ምን እንዲያሳየሽ እንደሆነ የታምር እያሳየሁሽ ነው። አንቺ ደግሞ ምን እያሳየሽኝ እንደሆነ ትሄጃለሽ ታወሪያለሽ። እስከሚያልቅ ቪዲዮሽ ሰምተሻል። ይሄን ይመስላል። እንደዚህ እያለሽ ሪካርድ እስከመጨረሻው ታደርጊና መጨረሻ ላይ በነገራችን ላይ የመጀመሪያ ነው ውሸት መስራቱ። አሁን ታምራችን የሆነ የሚያደርጉት ነገር አላቸው። ታምር ለካ ዝም ብሎ ስለበቀለ ሁላ አይሰራም፣ አያፈራም። እናንተ ሚስጥሩ ብዙ ነው። ኧረ የሆነ እንትን ነገር የጤፍ ምንድን ነው መስለው መሰላችሁ? ብቻ የሆነ እሸቱ ይመጣል። የራሱ ባልና ሚስት ነው የሚሉት። እንዲያውም የሚገርማችሁ ነገር ከዚያ ይችን ጨረሻ